የዛሬው ጥያቄያችን ደግሞ ምንድነው? ኳድራቲክ ኢኩዌሽን ነው። ስለዚህ for the quadratic equation 2 plus k times x square minus 2kx plus 1 equals to 0. If this equation has one real root, determine the value of k. So quadratic equation በመጀመሪያ ምንድነው የሚለው quadratic equation ፎርሙላ ማለት ነው x equals to minus b plus or minus under radical b square minus 4ac over 2a. So if one equation has one real root ምን እናደርጋለን ማለት ነው? b square minus 4ac የሚለው ምን ይሆናል ማለት ነው? for one real root b square minus 4ac equals to 0. ይሄኛው 0 ከሆነ እቺኛው ምን ትቀራለች ማለት ነው? minus b over 2a ትቀራለች ማለት ነው። for one real root two real root ምን ይሆናል ማለት ነው? b square minus 4ac greater than 0 ሲሆን ነው ማለት ነው። Okay, if the quadratic equation has no real root ምን ይሆናል ማለት ነው? b square minus 4ac less than 0 ይሄኛውን ይዘን ከላይ ያለውን ጥያቄ እንመልሳለን ማለት ነው። ስለዚህ ከ0 ያነሰ ከሆነ b square minus 4ac የሚለው ከ0 ካነሰ ይሄኛው ኔጌቲቭ ይሆናል። አንደር ራዲካል ኔጌቲቭ ሲሆን ደግሞ ምን ይሆናል ማለት ነው? አንዲፋይንድ ነው የሚሆነው ማለት ነው። ስለዚህ ምንም አይነት የx ቫልዩ ልናገኝ አንችልም ማለት ነው። ስለዚህ 2 plus k x square minus 2kx plus 1 equals to 0 has one real root. ስለዚህ one real root ካለን b square minus 4ac ይሄኛው 0 ሲሆን ነው ማለት ነው። ስለዚህ minus b plus or minus under radical b square minus 4ac over 2a equal to negative b plus or minus one real root ካለን ምንድነው ማለት ነው? ይሄኛው 0 ይሆናል። so under radical 0 over 2a. so x equals to the negative b over 2a. so እዚህ ጋር a እንፈልግ። a ማን ነው? a ማለት 2 plus k. what's b? b equals to negative k 2k. c equals to 1. okay, እንቀጥል። ስለዚህ ምን እናደርጋለን? እዚህ ጋር ምንድነው ብለናል? b square minus 4ac equals to 0 for one real root. so what's b? negative 2k. negative 2k the whole square minus 4 times what's a? 2 plus k. what's c? 1. እዚህ ጋር እንተካለን ማለት ነው equals to 0. so ይሄ ምን ይሆናል? 4 ይሆናል። ይሄኛው k square 4k square minus 4 ሲባዛ በ2 minus 8 ይሄኛው በዚህኛው 8 minus 4 times k minus 4 በፕላስ k negative 4k ይሆናል ማለት ነው። ምክንያቱም እዚህ ጋር 1 ስለሆነ equals to 0. then 4k square minus 4k minus 8 equals to 0. okay, let's simplify this. ምን እናደርጋለን? በአንድ አራተኛ እናካፍላለን ማለት ነው። ይሄኛውን በአንድ አራተኛ እናካፍላለን ማለት ነው። ሲምፕሊፋይ ለማድረግ ነው፣ ምንም እንትን የለውም። ስለዚህ እቺ k ስኩዌር ትሆናለች 4 በ4። ይሄኛው 4 በ4 ስንት ይሆናል? ይሄ k። ይሄኛው ስንት ይሆናል? 4 2 ይሆናል። ይሄኛው ምን ይሆናል ማለት ነው? 0። እቺኛዋ ትመጣለች ማለት ነው። ኦኬ አፍተር ዚስ ምን እናደርጋለን ማለት ነው? ሌትስ ዩዝ ዘ ኮምፕሊቲንግ ዘ ስኩዌር ሜተድ ማለት ነው። k ስኩዌር ማይነስ k ማይነስ 2 ምን እናደርጋለን? አሁን ይሄኛው k ስኩዌር ማይነስ እዚህ ጋር ኮኤፊሺየንቱ 1 ነው፣ እዚህ ጋር 2 አለ። ስለዚህ ሁለቱን ለማስማማት ምን እናደርጋለን ማለት ነው? እቺኛዋ k ስኩዌር ማይነስ 2k ሲደመር 1k ማይነስ 2 ኢኳልስ ቱ 0። ይሄኛው ኮምፕሊቲንግ ዘ ስኩዌር ሜተድ ነው ማለት ነው። ስለ ኮምፕሊቲንግ ዘ ስኩዌር ሜተድ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ።
ማየት እንችላለን። ስለዚህ ኬ ስኩዌር ማይነስ 2k ማይነስ 2k ሲደመር ኬ ስንት ይሆናል ማለት ነው? ይሄ ማይነስ ኬ ኢን አናዘር ፎርም ነው የጻፍነው ይሄ። ስለዚህ ምን እናደርጋለን እዚህ ጋር ሁለቱም ይሄኛውና ይሄኛው ሁለቱም አንድ ላይ እናደርጋለን ማለት ነው። ይሄኛው ሁለቱም ለመስራት ምን እናደርጋለን? ኬ ብራኬት እናወጣ፣ ምክንያቱም ሁለቱም ላይ ኬ ስላለ ማለት ነው። ስለዚህ እዚህ ጋር ምን ትቀራለች? ኬ ሲባዛ በኬ ኬ ስኩዌር ማይነስ አለች አይደለ? ማይነስ እዚህ ጋር ኬ አለ፣ እዚህ ጋር ኬ ተጽፏል ኢን ብራኬት ማለት ነው። ስለዚህ እዚህ ጋር ምን ያስፈልገናል ማለት ቁጥር። ስለዚህ ኬ ታይምስ ኬ ስኩዌር ኬ ታይምስ 2 ማይነስ 2 ኬ ይሆናል ማለት ነው። ሲደመር እዚህ ጋር ኬ ማይነስ 2 እዚህ ጋር ኮመን ፋክተር ወጥቷል። እዚህ ጋርም ኬ ማይነስ 2 አለች። ስለዚህ አንድ አለች እዚህ ጋር ማለት ነው። ኬ ማይነስ 2 እናወጣለን። ሲምፕሊፋይ ለማድረግ ነው ይሄንን የምንጠቀመው ማለት ነው። ስለዚህ እዚህ ጋር ኬ ማይነስ 2 እዚህ ጋርም ኬ ማይነስ 2። ስለዚህ ምን እናደርጋለን ማለት ነው? ኬ ፕላስ 1 ታይምስ የኛው ኬ ፕላስ 1 ታይምስ ኬ ማይነስ 2 ኢኳልስ ቱ 0። ኦኬ ዘን ኬ ፕላስ 1 ኢኳልስ ቱ 0 ኦር ኬ ማይነስ 2 ኢኳልስ ቱ 0 ይሆናል ማለት ነው። ስለዚህ እዚህ ጋር ኬ ኢኳልስ ቱ ኔጌቲቭ 1 ኦር ኬ ኢኳልስ ቱ 2 ሶ ምን ይሆናል ማለት ነው? ላስትሊ therefore for k equals to negative 1 and k equals to 2, the given equation has one real root.